What's up guys, how are you doing? Let's see this different questions እናያቸው እስቲ what ስንል ምን ማለት ነው ለምን ለነገሮች ነው የምንጠቀምበት መረጃ ስንፈልግ ለምንድን ለነገሮች ለምሳሌ ስም ማን ነው ስትል መረጃ ነው የምትጠይቀው what's your name አይደለም እንዴ ስራ ምንድነው what do you do ምን እንደምትሰራው ስለዚህ ምን ለማለት ወይ መረጃ ለመጠየቅ ምን እንጠቀምበት ማለት ነው what ማለት ነው okay information ምንድን information ማለት ነው okay number 2 when ስትሉስ when መቼ ነው አይደለ መቼ ጊዜ ለመግለጽ ማለት ነው ጊዜ alright ለምሳሌ መቼ ትመጣና when will you come say when will you come በርሲ መቼ ትሄዳለህ when will you go say when will you go excellent when will you go መቼ ነው የምትሄደው when will you go very good okay interesting ከዛስ who ስትሉ ደግሞ ምንድን ለሰዎች ለምንድን ለሰዎች ምን ተጠቀምበት ማለት ነው ኦኬ ለሰው ለምሳሌ ማን ነህ በለኝ አንተ ማን ነህ በለኝ who are you እሷ ማን ነች who is she እሱ ማን ነው who is he right manager ማን ነው who is the manager አይደለም እንዴ አለቃው ማን ነው who is the boss say who is the boss very good ስለዚህ who ማለት ያንድን ሰው ማን ነው ብለን ለመጠየቅ ወይ ማን ማለት ነው ይሄ ማለት ነው ኦኬ number 4 እስቲ ቸምባት which ማለት ነው የትኛው ማለት ነው የትኛው አማራጭን ለመግለጽ አማራጭ ማለት ለምሳሌ የትኛው ቲቪ ስትል which TV is yours በለኝ እስቲ የትኛው ቴሌቪዥን ነው ያንተ የተገባ ነው አይደል which marker is yours የትኛው ማርከር ነው ያንተ which house is yours የትኛው ነው ያንተ ቤት ስለዚህ አማራጭን which የትኛውን ትወዳለህ በለኝ which do you like say which do you like very good which do you like ስትል ምን ማለት ነው የትኛው ትወዳለህ ማለት ነው ኦኬ ስለዚህ which ማለት የትኛው ማለት አማራጭን ለመግለጽ ነው ተጠቀመበት ኦኬ ሌላው ማን አለ where say where ስትል ደግሞ ምን ማለት ነው የት ማለት ነው ለምንድን ቦታን ለመጠየቅ ስለ ቦታ መረጃ ለመጠየቅ ስንፈልግ where ምትለው ለምሳሌ የት ነው በለኝ where are you በለኝ የት ነው እየሄድክ ያለው በለኝ where are you going say where are you going say it again የት ነው እየበላ ያለው በለኝ where are you eating say it again እየበላ where are you eating አይ ወዝም ከነገር አይደለም ማለት ነው all right okay ስለዚህ የት ነው የምትኖረው በለኝ where do you live say it again የት ነው የምታጠነው where do you study okay interesting ስለዚህ where ምን ማለት ነው የት ማለት ነው ቦታን ለመግለጽ ምን ተጠቀምበት ማለት